بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. أما بعد، وعن عائشة رضي الله عنها قالت: كان رسول الله صلى الله عليه وسلم يجتهد في رمضان ما لا يجتهد في غيره، وفي العشر الأواخر منه ما لا يجتهد في غيره. رواه مسلم. ميتي عائشة يمنانوች الناس የነብዩ ባልተቤት የሆኑት ሜቴ አይሻ ረዲየላሁ አንሃ እንዲህ ይላሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዓመቱን ሙሉ ልፋት ያደርጋሉ በዒባዳ ላይ። ከዚያ በበለጠ ደግሞ በረመዳን ውስጥ እጅግ በጣም በዒባዳ ላይ ልፋት ትጋት ያደርጋሉ። ከረመዳን ውስጥ ደግሞ በአሽረል አዋኺር እጅግ በጣም ልፋት ትጋት የሚያደርጉትን ያክል በሐያው ቀናት አያደርጉም። በረመዳን ውስጥ እጅግ በጣም ልፋት ያደርጋሉ። ከረመዳን ውስጥ ደግሞ በበለጠ ከሐያው ቀን በበለጠ በአሽረል አዋኺር በመጨረሻው 10 ቀናትና ሌሊቶች እጅግ በጣም በዒባዳ ላይ ይተጋሉ። እጅግ በጣም ዒባዳ ላይ ተጠናክሮ ተበራተው ልፋት ያደርጋሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም ዘግበውታል። እንግዲህ አሽረል አዋኺር እጅግ በጣም ነቢዩ ሰለላሁ ዐለይሂ ወሰለም ኢልተሚሱሃ ፊል አሽሪል አዋኺር ሚን ረመዳን ለይለቱል ቀድርን በመጨረሻው 10 ሌሊቶች ውስጥ ፈልጉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሁን አሽረል አዋኺር እንግዲህ መጨረሻ አካባቢ ነው ያለነው። ይሄ 28 ሌሊት እና 29 ሌሊት እጅግ በጣም አሽረል አዋኺርን በዚህ በ10 መጨረሻ ውስጥ ፈልጉ ብለውናል ነቢዩ ዐለይሂ ሰላቱ ወሰላም። ስለዚህ እቺን የቀረችዋን ቀናቶች እና ሌሊቶች እጅግ በጣም ጥረት ማድረግ አለብን። ለይለቱል ቀድር የሰው ልጅ ስራ የሚለካው በመጨረሻው ማማር ነው። መጨረሻው ማማር አለበት። አልአመሉ ቢልኸዋቲም መልካም ስራ አላህ ዘንድ ተቀባይነት የሚያገኘው መጨረሻው ሲያምር ነውና መጨረሻውን ማሳመር አስፈላጊ ነው። ኢነመል አዕማሉ ቢልኸዋቲም አላህ ዘንድ ስራ ተቀባይነት የሚያገኘው መጨረሻውን በደንብ አድርጎ ማሳመር ያስፈልጋል። መዘናጋት አያስፈልግም። መዳከም አያስፈልግም። መሰላቸት አያስፈልግም። የበለጠ ትጋት ማድረግ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም የእሳቸው ባህሪ እንዲህ ነበርና የበለጠ ትጋት ያደርጋሉ። የበለጠ በአመት ውስጥ ትጋት ያደርጋሉ። የበለጠ ረመዳን ውስጥ ትጋት ያደርጋሉ። ረመዳን ውስጥ እጅግ በጣም ይተጋሉ። የበለጠ ደግሞ ከረመዳን ውስጥ በመጨረሻዋ 10 እጅግ በጣም ልፋት ጥረት ያደርጋሉ ነቢዩ ዐለይሂ ሰላቱ ወሰላም። እንግዲህ ለይለቱል ቀድርን ነቢዩ ዐለይሂ ሰላቱ ወሰላም ወስፏን አካታዋን አላህ አሳይቶኝ ተነስቶ ሰዎች ይዘናጋሉ ብሎ እንዲህ ብሎ ለመግለጽ እሳቸውን እንዲረሱ አደረጋቸው አላህ ሱብሓነሁ ወተዓላ። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አይቼ ተነስቼ ኡንሲቱሃ አው ኑሲቱሃ አሉ። ለይለቱል ቀድርን አይቼ ተነስቼ አይነቷን ሁኔታዋን ለመግለጽ ማለት ነው። ከዚያ በኋላ ሰዎች ስለሚዘናጉ ብሎ አላህ ሱብሓነሁ ወተዓላ እንድረሳ ተደረግኩኝ። ለምንድን ነው ሰው የሆነ ግን አጋጥሞኛል ብሎ ሌሎቹን ሌሊቶችና ቀናቶች ስለሚዘናጋ ማለት ነው። በትጋት 10ዋን ቀን እንዲያሳልፍ ነው ማለት ነው። ስለዚህ አላህ ይወፍቀን፣ አላህ ይቅጠመን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።